ምክንያቱ ያልታወቀ የድካም ስሜት በቫይታሚን ዲ እጥረት ምክንያት ሊሆን ይችላል። ብዙ ሰዎች ከእንቅልፍ ስንነሳ የድካም ስሜት ይሰማናል ይላሉ። የቫይታሚን ዲ እጥረት በሰውነታችን ውስጥ ብዙ ጊዜ በግልጽ የሚታይ አጣዳፊ ምልክት ላይኖረው ቢችልም ለረጅም ጊዜ ሲቆይ ግን የተለያዩ የጤና ችግሮችን ያስከትላል። የጡንቻ መንቀጥቀጥ፣ የትከሻ መዛል፣ የፀጉር መነቃቀል፣ የአጥንትና የመገጣጠሚያ የህመም ስሜት በቫይታሚን ዲ እጥረት ምክንያት ሊከሰቱ ይችላሉ። የቫይታሚን ዲ እጥረት ብቻ ሳይሆን ከልክ ያለፈ የቫይታሚን ዲ ሲኖርም ለህመም ስሜት ይዳርጋል። በሐኪም ትዕዛዝ የሚወሰዱ ቫይታሚን ዲ2 እና ቫይታሚን ዲ3 የሚባሉ መድኃኒቶች አሉ። እነዚህ በሐኪም ትዕዛዝ ብቻ የሚሰጡ የቫይታሚን ዲ አይነቶች ናቸው። የሚታዘዙበትም ራሱን የቻለ ምክንያት አላቸው። እንዲሁም የትኛው አይነት የተሻለ መጠን እንዳለውም በዚህ ቪዲዮ የምናይ ይሆናል። ሰውነታችን ቫይታሚን ዲ እንዲያመርት የፀሐይ ጨረር ከቆዳችን ላይ ማረፍ ግዴታ ነው። ቫይታሚን ዲ ከፀሐይ ጨረር ለማምረት ወሳኙ ሰዓት የጠዋት፣ ከሰዓት ወይስ የማታ ፀሐይ የትኛው የተሻለ ነው የሚለውን እና ለስንት ደቂቃስ ፀሐይ ላይ መቆየት ያስፈልጋል የሚለውን በዚህ ቪዲዮ እናያለን። ረጅም ጊዜ የቆየ የቫይታሚን ዲ እጥረት በተለያየ ዕድሜ ክልል የተለያየ አይነት ምልክቶችን ያስከትላል። የጡንቻ መንቀጥቀጥ፣ የትከሻ መዛል፣ የፀጉር መነቃቀል፣ የአጥንትና የመገጣጠሚያ የህመም ስሜት በቫይታሚን ዲ እጥረት እንደሚከሰት አይተናል። በዚህ ቪዲዮ ላይ ስለ ቫይታሚን ዲ እጥረትና ስለሚያስከትለው ተጓዳኝ የጤና ችግሮችና በቤቱ ውስጥ ማድረግ ያለብዎትን ጠቃሚ ነገር አጠር አድርጌ ለእናንተ አደርሳለሁ። በዚህ ቪዲዮ ላይ ጥያቄ ካላችሁ በኮሜንት ብታስቀምጡልኝ መልስ የምሰጣችሁ ይሆናል። ሰላም፣ ዶክተር አበባው እባላለሁ። እንኳንም ደህና መጣችሁ። በዚህ ቻናል ላይ ጤና ነክ መረጃዎች የሚለቀቁበት ቻናል ነው። እርስዎም ጤና ነክ መረጃዎችን ፈልገው ከመጡት አስተዋይ ሰዎች ውስጥ አንዱ ከሆኑ ቻናሉን ሰብስክራይብ በማድረግ መሰል የጤና መረጃዎች እንዲደርሱ ማድረግ ይችላሉ። እንዲሁም ይሄ ጠቃሚ መረጃ ለብዙ ሰዎች እንዲደርስ ላይክ በማድረግ ጀምሩት። ለሌሎችም ሸር በማድረግ አስተምሮ አሳውቁ እላለሁኝ። አብራችሁን ቆዩ። ቫይታሚን ዲ በሰውነታችን ውስጥ እንደ ተራ ቫይታሚን ብቻ ሳይሆን እንደ ሆርሞን ሆኖ የሚያገለግል ነው። በሰውነታችን ውስጥ ካሉት 25000 ጂኖች ውስጥ እስከ 10 በመቶ የሚሆኑትን የመቆጣጠር አቅም ያለው ዋና ማብሪያ ማጥፊያ ነው። በሰውነታችን ውስጥ የሚሰራበት ሂደትም እንደሚከተለው እናያለን። ቆዳችን ለፀሐይ ብርሃን ሲጋለጽ በቆዳ ውስጥ ያለው ኮሌስትሮል ወደ ቅድመ ቫይታሚን ዲ ይቀየራል። በተጨማሪም በተወሰኑ ምግቦች ልክ እንደ አሳ፣ ጉበትና እንቁላል ወይም ተጨማሪ ንጥረ ነገሮች አማካኝነት ወደ ሰውነታችን ይገባል። በቆዳ የተመረተው ወይም በምግብ የገባው ቫይታሚን ዲ በቀጥታ ስራ አይጀምርም። ይልቁንም ወደ ጉበትና ወደ ኩላሊት በመሄድ 2 ጊዜ የመለወጥ ወይም የመብላላት ሂደት ካለፈ በኋላ ወደ ንቁ የቫይታሚን ዲ ይቀየራል። ንቁ ወይም አክቲቭ ቫይታሚን ዲ ካልሲትራዮል ይባላል። የቫይታሚን ዲ ዋነኛ ተግባር በአንጀታችን ውስጥ ካልሲየምና ፎስፈረስ ወደ ደም ውስጥ እንዲገቡ መርዳት ነው። ቫይታሚን ዲ ካልሲየም በአንጀት በኩል ወደ ሰውነት እንዲገባ የማድረግ አቅምን በ20 እጥፍ ያሳድጋል። ቫይታሚን ዲ ከሌለ ሰውነታችን ካልሲየም ማግኘት ስለማይችል ለሌሎች ተግባራት የሚሆን ካልሲየም ለማግኘት ሲል ከአጥንታችን ውስጥ ካልሲየምን መሳብ ይጀምራል። ይህም ለአጥንት መሳሳትና ለስብራት ይዳርጋል ማለት ነው። ቫይታሚን ዲ የሰውነት በሽታ የመከላከል ስርዓት እንደ ካልሲቲዲኒን እንደ ዲፌንሲን ያሉ ጀርሞችን የሚገድሉ ንጥረ ነገሮች እንዲያመርት ያነሳሳል። በተጨማሪም በጡንቻዎች ውስጥ ካልሲየምን በመቆጣጠር የጡንቻ መኮማተርና ጥንካሬን ያስከብራል። በአንጎል ውስጥ እንደ ዶፓሚን እና ሴሮቶኒን ያሉ ለደስታና ለተነሳሽነት ተጠያቂ የሆኑ የነርቭ መልእክተኞችን ይቆጣጠራል። እንዲሁም የኢንሱሊን ስራን በማቀላጠፍ የስኳር መጠንን ለማስተካከል ይረዳል። በአጠቃላይ ቫይታሚን ዲ ከአጥንት ጥንካሬ ጀምሮ እስከ ስነ ልቦናዊ ጤንነት ድረስ በሰውነታችን ውስጥ እንደ ዋና አስተዳዳሪ ሆኖ ይሰራል። አሁን ቫይታሚን ዲ እጥረት የጤና ችግሮችና ዋና ዋና ምልክቶችን እናያለን። አንደኛ፣ የአጥንትና የጡንቻ ህመም። የአጥንት ህመም በተለይም በወገብ፣ በዳሌ፣ በደረትና በእግር አጥንቶች ላይ የሚሰማ የቁርጥማት ወይም የህመም ስሜት ነው። ሁለተኛ፣ የአጥንት መሳሳትና መሰበር ነው። ቫይታሚን ዲ ሰውነታችን ካልሲየም እንዲመጥ ስለሚረዳ እጥረቱ ሲኖር አጥንት እንዲሳሳ ወይም ኦስቲዮፖሮሲስ እና
እንዲለሰልስ ወይም ኦስቲዮማላሺያ ያደርጋል። ይህም በቀላል ግጭት ለአጥንት ስብራት ይዳርጋል። ሌላኛው በህፃናት ላይ የአጥንት መልፈስፈስ ወይም መጎበጥ ሊያስከትል ይችላል። ይህም በሕክምናው ሪኬትስ ይባላል። የጡንቻ መዛል፣ መቆረጣጠም፣ መንቀጥቀጥም ሊያስከትል ይችላል። ሁለተኛው የሰውነት በሽታ የመከላከል አቅም መቀነስ። ቫይታሚን ዲ ለበሽታ መከላከያ ስርዓት ወሳኝ በመሆኑ እጥረቱ ሲኖር ለተደጋጋሚ የጉንፋን፣ የኢንፍሉዌንዛ እና ለሳምባ ኢንፌክሽኖች ተጋላጭነትን ይጨምራል። እንዲሁም ከበሽታ የመዳን ፍጥነትን ሊቀንስ ይችላል። ሶስተኛ ከፍተኛ የድካም ስሜትና የኃይል ማጣት። በቂ እንቅልፍ ቢተኙም እንኳ የሚሰማ ከፍተኛ የሆነ የመዛልና የድካም ስሜት የቫይታሚን ዲ እጥረት አንዱ ምልክት ነው። አራተኛ የስነ ልቦናና የስሜት መለዋወጥ። ያለ ምክንያት መበሳጨት፣ በድንገት ከደስታ ወይም ከቁጣ ወደ ሐዘን መለወጥ አንዱ ምልክት ነው። ሌላኛው የተነሳሽነት ማጣት ነው። ስራን የማስተላለፍና ነገሮችን ለማከናወን መሰልቸት ነው። አምስተኛ የቆዳና የፀጉር ችግሮች። የቆዳ መድረቅ ልክ እንደ ፎረፎር የሚላጥ ሊሆን ይችላል። የፀጉር መነቃቀል፣ መሳሳት እንዲሁም የጥራት መቀነስ ሌላኛው ምልክት ነው። እንዲሁም በሰውነት ላይ የሚወጡ ቁስሎች ለመዳን ረጅም ጊዜ ሊወስድባቸው ይችላል። ከመጠን ያለፈ ላብ በተለይ በራስ ላይ የሚታይ ከፍተኛ ላብና የሌሊት ላብም ሌላኛው ምልክት ሊሆን ይችላል። ሌላኛው የአፍ ውስጥ ቁስለት ነው። በተደጋጋሚ አፍ ውስጥ መቁሰልና የመድማት ምልክትም ሊያሳይ ይችላል። የእይታ ችግር ለብርሃናዊ ስሜታዊ መሆንና የእይታ መቀነስ ሊያስከትል ይችላል። ሌላኛው የእንቅልፍ ችግር ሊያስከትልና የእንቅልፍ መቆራረጥ ችግርም ሊያመጣ ይችላል። ሌላኛው ደግሞ የአስተሳሰብ መዘግየት ነው። ነገሮችን ቶሎ ለማሰብ ወይም ትኩረት ለማድረግ መቸገር ሊያስከትል ይችላል። እነዚህ ምልክቶች ካሉት የቫይታሚን ዲ መጠንዎን በደም ምርመራ ማረጋገጥና እንደ አስፈላጊነቱ በሐኪም ትዕዛዝ የሚወሰዱ መድኃኒቶችን ወይም የፀሐይ ብርሃን መጠቀም ይመከራል። በቤት ውስጥ የቫይታሚን ዲ መጠን እንዴት ማሳደግ ይቻላል? አሁን በቤት ውስጥ የቫይታሚን ዲ መጠንን ለማሳደግ የሚከተሉትን ዋና ዋና መንገዶችን መጠቀም ይችላሉ። አንደኛ የፀሐይ ብርሃንን በአግባቡ መጠቀም ነው። የሰውነታችን ቆዳ ቫይታሚን ዲ ለማምረት የፀሐይ ጨረር ስለሚያስፈልገው እንደ ወቅቱ ሁኔታ ከጠዋቱ 1 ሰዓት ተኩል እስከ 3 ሰዓት ተኩል ባለው ጊዜ ውስጥ ፀሐይ መሞቅ ይመከራል። ለ30 ደቂቃ ያህል የጠዋት ፀሐይ ላይ ቢቆዩ ቀይ የቆዳ ቀለም ያለው ሰው ከ20,000 እስከ 30,000 ኢንተርናሽናል ዩኒት፣ ጠይም የሆነ ሰው ደግሞ ከ8,000 እስከ 10,000 ኢንተርናሽናል ዩኒት የቫይታሚን ዲ መጠን ማግኘት ይችላል። ቢያንስ በሳምንት ጥቂት ቀናት ውስጥ ለ15 እስከ 20 ደቂቃ እጅን፣ እግርን ወይም ጀርባን ለፀሐይ ማጋለጥ ጠቃሚ ነው። ፀሐይ ከመሞቆ በፊት ቆዳን በሰሊጥ ዘይት መቀባት ቆዳው ብርሃንን በደንብ እንዲመጥ ይረዳዋል። ፀሐይ እንደሞቁ ወዲያውኑ በሳሙና መታጠብ የለብዎትም። ምክንያቱም ቆዳ ብርሃኑን ወደ ቫይታሚን ዲ ለመቀየር ጥቂት ሰዓታት ያስፈልገዋል። እንዲሁም ልብስ እና የፀሐይ መከላከያ ቅባቶችን የጨረር ስርገትን ይከላከላሉ። ሁለተኛ ቫይታሚን ዲ ይዘት ያላቸው ምግቦችን መመገብ። ምንም እንኳ ቫይታሚን ዲ በምግቦች ውስጥ በብዛት ባይገኝም የሚከተሉትን በማዘውተር መጠኑን ማሳደግ ይቻላል። አንደኛ የአሳ ዘይት፣ 1 የሻይ ማንኪያ ብቻ በቀን የሚያስፈልገንን መጠን 2 እጥፍ ይይዛል። ሳልሞን፣ ማክሬል፣ ቱና እና ሰርዲን የተባሉ የአሳ አይነቶች ከፍተኛ የቫይታሚን ዲ ክምችት አላቸው። እንቁላልና ስጋ፣ በተለይ በሜዳ ላይ የሚውሉ ዶሮዎች የእንቁላል አስኳል፣ የላም ቅቤና የከብት ጉበት መጠነኛ ቫይታሚን ዲ ይይዛሉ። እንጉዳይ ለፀሐይ ብርሃን የተጋለጹ እንደ ሽታኪ ያሉ እንጉዳዮች የቫይታሚን ዲ2 ምንጭ ናቸው። የታሸጉ ምግቦች ቫይታሚን ዲ የተጨመረባቸው እንደ ወተት፣ እርጎ፣ የዱቄት ወተት፣ ኦሬንጅ ጁስ እና ስሪያል የመሳሰሉትን መጠቀም ይቻላል። ሶስተኛ የሰውነትን የመመጠጥ አቅም ማሳደግ ነው። ጥሩ ስብ መመገብ ቫይታሚን ዲ በስብ የሚሟማ በመሆኑ እንደ ለጋ ቅቤ ያሉ ስብ ያላቸው ምግቦች ቫይታሚኑ ወደ ሰውነት እንዲገባ ይረዳሉ። ሌሎች ማዕድናት እንደ ጥቁር ሰሊጥ ያሉ በማግኒዥየም የበለጸጉ ምግቦች መመገብ ቫይታሚን ዲ በሰውነት ውስጥ ወደሚሰራ ቅርጽ እንዲቀየር ይረዳል። ሌላው ካፊን መቀነስ ነው። ከመጠን ያለፈ ቡና መጠጣት የቫይታሚን ዲ እና የካልሲየም መመጠጥን ሊያስተጓጉል ይችላል። አራተኛ ሌሎች ተጨማሪ ንጥረ ነገሮች ወይም ሰፕለመንቶች ናቸው። በምግብና በፀሐይ በቂ
ቪታሚን ዲ2 ማግኘት ካልተቻለ በሐኪም ትዕዛዝ የሚወሰዱ የቫይታሚን ዲ3 እንክብሎችን መጠቀም ይቻላል። ቫይታሚን ዲ በደንብ እንዲሰራ ከማግኒዥየም ከቫይታሚን ኬቱ እና ከዚንክ ጋር አብሮ መወሰድ ይመከራል። እንዲሁም ሌሎች አኗኗር ዘይቤዎችም አሉ። ጭንቀትን መቀነስ እንደ አሽዋንጋዳ ያሉ የእጽዋት ጭንቀትን በመቀነስ የቫይታሚን ዲ አመራረት ሂደት ላይ እንዲቀላጠፍ ይረዳሉ። ፀሐይ በሚሞቁበት ወቅት በሳር ወይም በመሬት ላይ በባዶ እግር መራመድና በጥልቀት መተንፈስ ለጤና ተጨማሪ ጥቅም አለው። ከመጠን ያለፈ የቫይታሚን ዲ መጠን ምን ጉዳት አለው? አንድ መርሳት የሌለብን ነገር መቼም ቢሆን በሰውነታችን ውስጥ ሁሉም ቢሆን ኖርማል የሚባል ሬንጅ አለው። ሲበዛም ሲያንስም የራሱ የሆነ ችግር አለው። ከመጠን ያለፈ የቫይታሚን ዲ መጠን በሰውነት ውስጥ መኖር ለጤና ጠንቅ ሊሆን ይችላል። ይህ ችግር አብዛኛውን ጊዜ የሚከሰተው ያለ ሐኪም ትዕዛዝ ከፍተኛ መጠን ያላቸውን የቫይታሚን ዲ እንክብሎች ለረጅም ጊዜ በቀን መውሰድ ነው። ከመጠን ያለፈ ቫይታሚን ዲ መጠን በሰውነታችን ላይ የሚያመጣቸው ዋና ዋና ጉዳቶች የሚከተሉት ናቸው። አንደኛ፣ የካልሲየምን መጠን ይጨምራል። በሰውነት ውስጥ የቫይታሚን ዲ መጠን ከልክ በላይ ሲሆን በደም ውስጥ የሚገኘው ካልሲየም ከመጠን በላይ እንዲጨምር ያደርጋል። ሁለተኛ፣ ከፍተኛ የድካም ስሜት ነው። ሰውነት ያልተለመደና ከፍተኛ የሆነ የመዛል ወይም የድካም ስሜት ሊሰማው ይችላል። ሶስተኛ፣ የሽንትና የውሃ ጥም ችግር ነው። ከመጠን ያለፈ ቫይታሚን ዲ መኖር ለከፍተኛ የውሃ ጥምና ሽንት በተደጋጋሚ መሽናት ያጋልጣል። አራተኛ፣ የምግብ መፈጨት ስርዓትን ያዛባል። እንደ ሆድ ድርቀት፣ ማቅለሽለሽና ማስመለስ ያሉ ምልክቶች ሊታዩ ይችላሉ። ሌላኛው ደግሞ መርዛማነት ነው። በቀን ከ100,000 ኢንተርናሽናል ዩኒት እና ከዚያ በላይ ለወራት መውሰድ ለቫይታሚን ዲ መመረዝ ይዳርጋል። ይሁን እንጂ በፀሐይ ብርሃን አማካኝነት ብቻ ከመጠን ያለፈ የቫይታሚን ዲ መመረዝ አይከሰትም። እንደዚህ አይነት ምልክቶች በሚያጋጥሙበት ጊዜ ካልሲየም የሚይዙ ምግቦችን ባለመመገብና በሕክምና እገዛ ችግሩን በአንድ ወር ጊዜ ውስጥ ማስተካከል ይቻላል። ስለዚህ ከፍተኛ መጠን ያላቸውን የቫይታሚን ዲ መድኃኒቶች ከመውሰዳችን በፊት ሁልጊዜም የሐኪም ምክር እና ትዕዛዝ ማግኘት አስፈላጊ ነው። የዛሬው ቪዲዮ ይሄን ይመስል ነበረ። እንደተጠቀማችሁበት ተስፋ አድርጋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ መሰል ጠቃሚ የጤና መረጃዎች እንዲደርሱ ማድረግ ይችላሉ። ጤና ይስጥልኝ።